አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የሁለት ሀጃጆች ታሪክ ነው የምተርክላችሁ። ሁለት ሀጃጆች ሀጃቸውን ጨርሰው ወደ ሀገራቸው ለመመለስ ጅዳ ኤርፖርት ላይ ፍላጎታቸውን እየጠበቁ ሳለ ነበር የተገናኙት። አንደኛው በህንፃ ተቆራጭ የሚሰራ ኮንትራክተር ሲሆን ሌላኛው ሰኢድ ይባላል። በግል ሆስፒታል ውስጥ በአነስተኛ ደመወዝ ተቀጥሮ የሚሰራ ፊዚዮቴራፒስት ወጌሻ ነው። ኮንትራክተሩ እንዲህ ሲል ጨዋታ ጀመረ። አላህ ወፈቀኝ፣ ለ10ኛ ጊዜ ነው ሐጅ ዚያራ የመጣሁት አለ ለሰኢድ። ሰኢድም እንዳለው ሐጅ መብሩር፣ አላህ ይቀበልህ፣ ወንጀልህንም አላህ ይማርልህ አለው። ኮንስትራክተሩም ፈገግ በማለት አሚን ለሁላችንም አለው። አንተስ ከዚህ በፊት ሐጅ አድርገህ ታውቃለህን ብሎ ይጠይቀዋል ለሰኢድ። ሰኢድም ታሪኬ ረጅም ነው ባልጀምረው ይሻላል ይለዋል ለኮንስትራክተሩ። አይ ግድ የለም ንገረኝ፣ ቁጭ ብለን አይደል ያለነው፣ ሰዓት አለን አለው። ሰኢድም እንግዳውስ ልንገርህ፣ እኔ የምሰራው በሆስፒታል ውስጥ በወጌሻነት ነው። የሐጅ ጉዞ ለማድረግ ለ30 ዓመታት ገንዘብ አጠራቅሜያለሁ። እናም በዚህ ዓመት ሐጅ ለማድረግ የሚያስችል በቂ ገንዘብ ስላኖርኩ ከባንክ አውጥቼ ሐጅ መሰናዶውን ለመጀመር ጓጉቼ ወደ ስራ ቦታዬ ሄድኩ አለ። ስራ ቦታዬ ከደረስኩ ግማሽ አካሉ ፓራላይዝ የሆነ ልጅ ሕክምና እርዳታ የምሰጥላት እናት አገኘዋት። ለታዳጊው ለረጅም ጊዜ የሕክምና አገልግሎት ሰጥቼው በጤናው ላይ ማሻሻሉን አሳይቶ ነበር። እናትየው ከፊቷ ጭንቀት እና መረበሽ ይታይባታል። በሐዘን በተዋጠ ድምፅ ልጄን ለአላህ ልተወው ነው ወንድም ሰኢድ፣ ዛሬ የመጨረሻችን ሕክምና ጉብኝት ነው አለችኝ። በጣም ተገረምኩ። ለልጇ በምሰጠው የሕክምና አገልግሎት ደስተኛ ስላልሆነች ሌላ ሆስፒታል ልትቀይር ነው ብዩ ገመትኩ። እናትየው ግን አኺ ሰኢድ፣ ወንድሜ ሰኢድ፣ አላህ ምስክሬ ነው፣ አንተ ለልጄ አባቱ ያህል ነህ። ከበቂ በላይ እርዳታ አድርገህለት ብዙ መሻሻልን አሳይተዋል አለችው። አላህ ጀዛክን ይክፈልህ በማለት በሐዘን እንደተዋጠች ከሆስፒታሉ ወጣች። ኮንስትራክተሩ እንዳለው የሚገርም ነው። በምትሰጠው አገልግሎት ደስተኛ ከሆነች የልጇ ጤንነት መሻሻሉን ካመነች ታዲያ ለምን ልትሄድ ወሰነች አለው ለሰኢድ። ሰኢድም በወቅቱ እኔም እንደዛ ነበር ያሰብኩት። ወደ ሆስፒታሉ አስተዳደር በመሄድ ምክንያቱን በመጠየቅ አሳዛኝ ታሪክ ነበር የነገረኝ። የታማሚው አባት ከስራ ስለተባረረ ለቀጣይ የሕክምና ወጪ የመክፈል አቅም ስለሌላቸው መሆኑን ተነገረኝ። ኮንስትራክተሩ ላ ሐውለ ወላ ቁወተ ኢላ ቢላህ፣ በጣም ታሳዝናለች። ታዲያ ምን አደረግ ሰኢድ ይለዋል። ሰኢድም ማናጀሩን ጠየቅኩት። ሆስፒታሉ ወጪውን ሸፍኖ ታዳጊው ሕክምናውን እንዲከታተል ተማጸንኩ። ማናጀሩ ግን ይሄ የግል ሆስፒታል እንጂ የበጎ አድራጎት ድርጅት አለመሆኑን ነግሮኝ ጥያቄን ውድቅ አደረገው። ልቤ እንደተሰበረ ቢሮውን ለቅቄ ወጣሁ።
ቀጥታ ከሆስፒታል ወጥቼ ለ30 ዓመታት ያስቀመጥኩትን ገንዘብ ነበር የሄድኩት። ገንዘቡን ቦርሳ ቀጥታ ከሆስፒታል ወጥቼ ለ30 ዓመታት ወደ አስቀመጥኩት ገንዘብ ነበር የሄድኩት። የገንዘቡን ቦርሳ በእጆቼ ጨብጬ ወደ ላይ እያየው አላህ ሆይ የአንተን ቤት ለመዘየር ሐጅ ለማድረግ እንዲሁም የረሱል ሰለላሁ ዐለይሂ ወሰለምን መስጅድ ለመጎበኘት ህይወቴን በሙሉ ገንዘብ ሳጠራቅም መኖሬን ታውቃለህ። አሁን ግን ከራሴ ይልቅ ይህንን ገንዘብ ለእናትና ልጅ ለመስጠት ወስኛለሁ በማለት ቀጥታ ወደ ሆስፒታሉ ሂሳብ ክፍል በመሄድ ብሩን ሰጠሁ። ለቀጣዩ 6 ወራት ለሕክምና በቂ ክፍያ ነበር ያጠራቀምኩት ገንዘብ ለ30 ዓመታት ይላል። ለካርሸሪው እባክህን ለእናትየው እኔ መክፈሌን አትንገራት አልኩት። መጨረሻም ወጪው በሆስፒታሉ መሸፈኑን ንገራት አልኩት። ካርሸሪውም በጣም ገረመው። አይኖቹ እንባ አቀረሩ። እጅግ መልካም ሰው ነህ፣ ባረከላሁ ፊክ አለኝ። ኮንትራክተሩ እና ያጠራቀምከውን ገንዘብ በጠቅላላ ከፈልከው እንዴ? ከፈልክ? እንዴት ሐጅ ልትመጣ ቻልክ? አለው። ሰኢድም እንዳለ ሐጅ የማድረግ እድሌ በማጣቴ በሐዘን ተውጪ ወደ ቤቴ ተመለስኩ። ሐጅ የማድረግ እድሌን በማጣቴ በሐዘን ተውጪ ወደ ቤቴ ተመለስኩ አለ ሰኢድ። ነገር ግን የዚች ምስኪን ሴት ችግር በመቅረፌ ልቤ በደስታ ተዋጠ፣ እርካታ ሞልቶት ነበር ይላል። አልጋዩ ላይ ጋደም ብዩ እምባዬ በጉንጬ እየፈሰሰ እንቅልፍ ወሰደኝ። በህልሜ በካዕባ ዙሪያ ጠዋፍ እያረኩ ሰዎች ሰላም ይሉኛል። ሐጅ መብሩር ያ ሐጅ ሰዒድ፣ ሐጅ መብሩር ያ ሐጅ ሰዒድ፣ በምድር ከማድረግህ በፊት በሰማይ ሐጅ አድርገሃል፣ ዱዓ አድርግልን እያሉኝ አየሁ በህልሜ ይላል ሰኢድ። ሱብሃነላህ። ጠዋት ተሰምቶኝ በማያውቀው አይነት ደስታ ውስጥ ሆኜ ከእንቅልፌ የስልክ ጥሪ ቀሰቀሰኝ። ሱብሃነክ። የሆስፒታሉ ማናጀር ነበር። የሆስፒታሉ ባለቤት በዚህ ዓመት ሐጅ ለማድረግ ይሄዳል። የግሉ ወጌሻ ሚስቱ ለመውለድ ስለተቃረበች አብሮ ሊሄድ አልቻለም። እናም ሰዒድ እባክህን ውለታ ዋልልኝ፣ ወደ ሐጅ አብረከው ለመሄድ ተባበረን በማለት በትህትና ጠየቀኝ። ስልኩን በጆሮዬ እንዳያስኩኝ ሱጁድ አደረኩ። አየህ የአላህን ታላቅነት። ያለምንም ወጪ ወደ ሐጅ እንድመጣ አደረገኝ። አላሁ አክበር። በጉዞዬ ላይ የሆስፒታሉ ባለቤት ልጇ ስለታመመባት ምስኪን እናት ታሪክ አጫወትኩት። እሱም የታዳጊውን ሕክምና ሙሉ ወጪ ለመሸፈን ቃል ገባ። ልጁም አባት በሌላ በራሱ ካምፓኒ ውስጥ እንዲጀምር አደረገው። ሱብሃነላህ። ይሄን ያደረገው እንግዲህ ኮንስትራክተሩ ነው ማለት ነው። ሐጅ ለማድረግ ሄደው አየር እየተጠባበቁ ባለበት ሁኔታ ነው ማለት ነው። ወደ ሀገራቸው ሊመለሱ አየር እየተጠባበቁ በተገናኙበት ሁኔታ አየር ላይ ሆነው ነው ይሄን ጨዋታ የተጫወቱትና እስኪ ይቀጥላል። ለ30 ዓመታት አጠራቅሜ የከፈልኩት ገንዘብ በጠቅላላ እንዲመለስ ተደረገ። ሱብሃነላህ። ታላቅ ውለታ ከታላቅ
አላሁ አክበር። ከይር ስራ መልሶ ይከፈላል። ኮንስትራክተሩ በሰማው ታሪክ ልቡ ተነክቶ ከመቀመጫው በመነሳት ሰኢድን በማቀፍ በህይወቴ እንደ ዛሬ በራሴ አፍሬ አላውቅም። በየአመቱ ተመላልሼ ሀጅ ማድረጌ ትልቅ ጉዳይ መስሎ ይሰማኝ ነበር። የአንተ ሀጅ ከእኔ 1000 ጊዜ በላጭ ነው ያ ሰዒድ ይለዋል። እኔ ወደ አላህ ቤት መጣሁ፣ አንተ ግን አላህ ቤቱን እንድትጎበኝ ጋበዘ። አላህ ሀጅህን ይቀበልህ። ደጋግሞ ተቀበለ አላህ ሚና ወሚንኩም ሷሊሐል አዕማል ይለው ነበር። ሱብሃንላህ። ገንዘብ ያላቸው ሰዎች ሀጅን የሚደጋገሙ ከፍለው ሀጅ መሄድ ለማይችሉ ሀጅን ቢያስደርጓቸው አጅራቸው ከፍ ያለ ነው። አላህ ሀጅን ይወፍቀን። ከአረበኛ ጽሁፍ የተተረጎመ ነው። ማሻአላህ። ሂጅራ ቲዩብ እስላማዊ ድህረ ገጽ የተገኘ ነው። እናመሰግናለን።